ከዚህ በኋላ እግሯ ስር ወድቀ እየየ ብትል ሩታ አትሰማም። ምናልባት ዛሬ ገፍታስ ሊሆን ይችላል፣ ግን ይሄ የምናገርበት ምክንያት ስላለኝ ነው። የሆነ ሰዓት ግን እየየ ብለህ ደምን በምትለቅስበት ጊዜ ይመጣል። ያኔ ግን አትሰማም፣ እኛም ወንድሞቹ አንሰማም። ይሄ የመጨረሻ ቪዲዮ ነው። ምክንያቱም በጣም ፎክረሃል፣ በጣም ገፍታታል፣ በጣም አሰቃይታታል። የሷን እንባ ስቃይ ግን ማለት ነው ታየዋል። የእውነት ማለት ነው እንደ አደባባይ ላይ ማለት ነው እንደ እብድ ነው አደባባይ ላይ የምትዞረው አንተ። ምክንያቱም የሰራው ስራ እንደ እብድ ያዞራል ራቁትህን ማለት ነው። እኔ ምፈራል ያንን የምትጮይው ጩኸት እንኳን ለጆሮ የማይሰማበት ጊዜ ይመጣል። ብትጮይ እንኳን አይደለም ሰው ሄርሜላ አይደለም ሰው አይደለም ወዳጆችሽ አይደለም ከጎንሽ ያሉት ይቅርና የጮሽው ድምጽ ለራስሽ ለጆሮሽ እንኳን የማይሰማበት ጊዜ ይመጣል። የእውነት ነው። ይሄ የሚሆነው ግን ማለት ነው የሩታ እንባ የልዑል እንባ እየመጣ ሩታ ላይ እንዲፈነጭባት ማንም እየመጣ ደግሞ ሩታ ላይ እንዲደንፋባት እኛ አንፈቅድም ከዚህ በኋላ በቃ። እሷም የለችም፣ ትንሽ ጊዜ ነው ሀገር ውስጥ የምትኖረው። ምናልባት ጥቂት ጊዜያቶች በቀናት ቁጥር ይባል ልክ ነው ሀገር ውስጥ ልትቆይ የምትችለው። እስከዛው ድረስ ግን ማለት ነው እንደማያገባሽ እያወቅሽ እንደማይጠቅምሽ እያወቅሽ ለምን እድሜሽን ለምን ጊዜሽን ለምን እያባከንሽ እንደሆነ ለምን የሁሉ ዋጋ እየከፈልሽ እንደሆነ ለአንድና ለአንድ ጥያቄ ለመጨረሻ ጊዜ ለሄርሜላ ላንቺ ነገር የምፈልገው ሰው አለ በሩታ ጉዳይ ማለት ነው። ማግኘት የምፈልገው ሰው ምክንያቱም ሩታ አሁን ወደ ውጭ ሀገር ልትሄድ ዝግጅቷን ጨርሳለች በቃ። ምክንያቱም በዘመዶቿም በጓዶቿም በወንድሞቿም የመጨረሻ ውሳኔ ላይ ስለደረሰች እኛ ደግሞ ይጠቅማታል ይበጃታል ብለን ያሰብነውን ነገር እንዲደርሳት ልናደርግ አንድ ቤት ደርሰናል። ማን ነው ምንድን ነው የሚለው ነገር አብረን እናያለን። ካሜራማን ተከተለኝ። ሰላም ውድና የተከበራችሁ የኔ ጀግና ቤተሰቦች እንደምን አላችሁልኝ? እኔ ያለው ፈጣሪ ይመስገን። እናንተ እንደምን አላችሁልኝ? በአገር ውስጥ በውጭ ያላችሁ ሁላችሁንም ሰላማችሁን ብዝት ያርግልኝ። ዛሬ ዋንኛ የመጣሁበት ምክንያት ምንድነው? እንግዲህ እንዳየነው ነው ሩታ እንደፈለጉ ሲያረጓት ቆይተው እንደፈለጉ ሲበድሏት ቆይተው እንደፈለጉ ሲያሳዝኗት እንደፈለጉ ሲያስከፏትና እንደፈለጉ ሲያረጓት ቆይተው አሁን ደግሞ ክሱን አንስተናል እያሉ ነው ያሉት። ይህንን ነገር ደግሞ እያደረገች ያለችው እኔ አሁንም ቢሆን ለሩታ ነው ይህንን ነገር ቪዲዮ የምሰራው። ቪዲዮ እየሰራሁበት ያለው ዋነኛ ምክንያት ለሩታ ነው። በቃ ማስጠንቀቂያ ነው። ምክንያቱም አሁንም ቢሆን እኔ የቡዜ አካሄድ እኔ አላማረኝም። ቤተሰቦች አሁንም ቢሆን የቡዜ ሁኔታ አላማረኝም። ምክንያቱም ሰሞኑን እንግዲህ እንዳያችሁት እያረገች ያለችው ነገር ማለት ነው። ምክንያቱም አብርሃም ሩታ ላይ አብርሃም እያደረገ ያለው ነገር በተጨባጭ ለሁላችን ግልጽ የሆነ ነገር ነው። ቤተሰቦች በቃ እኔ አሁንም ሩታ ጥንቃቄ አድርጊ ምለው ሌላ ነገር የምልሽ ነገር አይኖረኝም። ምክንያቱም አሁንም እኔ ቡዜን እያመንኳት አይደል። በቃ ልትጎጂ አልፈልግም። ኤፍሬም እንዳጠቃላይ የአብርሃም ቤተሰቦች እንዳታምኑ። በቃ ማድረግ ያለብሽን ነገር ወስነሻል። ለሰላም ስል ከነሱ መራቅ አለብኝ ብለሻል አይደለ? በቃ ራቂ። ግን አሁንም ቢሆን ግን ሄርሜላ አንቺ ህይወት ሙሉ በሙሉ ኮምፕሊት በሚባል ደረጃ ካልወጣችና ካልሄደች ካራቀች ከናንተ ህይወት አንቺ ሰላም አይኖርሽ። ሩታ ዋነኛ ነገር ማስወገድ ካለባችሁ ሄርሜላን ከጎንሽ ማራቅ ወይ ከአብርሃም የምትርቅበት መንገድ መፍጠር። ምክንያቱም እሱ አንቺን የገፋ ልጅሽን የገፋ ያስለቀሰ ያሳዘነ ሰው እኔ ለሄርሜላ ይሆናታል ብዬ እኔ እንደራሴ አላስብም። ምክንያቱም ላንቺ ያልጠቀመሽማ ስለዚህ ላንቺ ያልጠቀመሽ ሰው ለዚች ለውሽማዋ ምንም እኮ እርግጠኛ ምንም ያልተደረገ ነገር እኮ ግራ የሚገባኝ ነገር ምን የሚባል ነገር አለ ልከክልሽ አይነት ነገር ማለት ነው እየሆነ ያለው በእናንተ ህይወት ላይ የምሬን እኮ በአደባባይ ነው አልፈልግሽም ያለሽ አይደል? ስለዚህ የራስሽ ውሳኔ ወስኝ። በቃ ከሀገር መውጣት ካለብሽ ውጪ። በቃ እኔ የመጨረሻ እኔ ሩታ
የምመክርሽ በዚህ ደረጃ ነገሮች ከሆኑ ከሀገር መውጣት ካለብሽ ውጪ። በቃ ለልጅ ሰላም፣ ለአንቺ ሰላም እስከዛሬ ታግለሻል፣ ሞክረሻል። መጣር ያለብሽ ነገር ጠራሻል። እኛም እያገዝንሽ የጣርን ነበር አይደል? ግን የጋጦጥ ደነዝ የማይረባ አብርሃም ተብዬ ግን እኔ እንደሱ አይነት እኔ ወንድ አይቼ አላውቅም። በእውነት እንደዚህ የዚህን ያህል በሐላል በአደባባይ ሚስቱን ልጁን በሐላል በአደባባይ የሰው ልጅ ይጣላል፣ ይጋጫል። እርግጥ ነው እውነት ነው። የማይጋጭና ማይጣላ ወይም ደግሞ ችግር የማይፈጠርበት ትዳር የለም እናውቃለን። ግን እንደዚህ ግን በአደባባይ በሐላል ግን ሚስቱንና ልጁን አስጥቶ በአደባባይ የሚያስለቅስ ወንድ ግን አይቼ አላውቅም። አብርሃም እግዚአብሔር ምናልባት የዚህ የልጅህ እና የሩታ እንባ እኔ ክፉ እኔ እንጃ እኔ እውነት እንደ አደባባይ ላይ ማለት ነው እንደ እብድ ነው አደባባይ ላይ የምትዞረው አንተ። ምክንያቱም የሰራው ስራ እንደ እብድ ያዞራ ራቁትህን ማለት ነው። እኔ ምፈራል ያንን ነው። ምክንያቱም በዚህ ተመከርክ፣ ተገሰስክ፣ ልትሰማ አልቻልክ። የሩታ እንባ እኔ የሆነ ነገር እንዳያረገ ነው ምፈራው በቃ። ስለዚህ እኔ መናገር የምፈልገው ነገር ምንድነው? ሩታ ውጪ በቃ ከሀገር። እየሄድሽበት ያለበትን መንገድ እኛ ደርሰናል። በቃ ጎበዝ አጨብጨበናል። በቃ ይሄን ነገር ነው እኛ የምንፈልገው። በቃ እኛ ያንቺን ስኬት የምንፈልገው። እኔ እንደግሌ ጀግና ነሽ። በቃ ይሄን መወሰንሽ በቃ። ማታ ብዙ መረጃ ደርሶናል፣ ብዙ ነገር አውርተናል። በቃ አንቺ ይሄንን የእውነት ውጪ ለመውጣት ከወሰንሽ ከቆረጠልሽ እኔ ጀግና ነው በቃ ጀግና ነሽ ነው በቃ። አሁን የወሰንሽው ውሳኔ የእውነት በእውነት ጀግና ነሽ በቃ። ደርሰንበታል፣ ደስ ብሎናል። እኔ የእውነት ይሄንን ከወሰንሽና ካደረግሽ በቃ ጀግና ነሽ በቃ። ለአንቺም ለልጅሽም ለቤተሰብሽም እኮ ኩራት እኮ ነው። አንቺ እየተገፋሽ ነበርኩ እስከዛሬ በአደባባይ የተጫወተብሽ ነበርኩ። ቤትሽ ላይ እኮ ሊያኖራት እኮ ከዚህ በፊት እኮ ሻንጣ ጎትቶ ይዞ መጥቷል አይደል እንዴ? በገዛ ወለድሽበት ንብረት ህይወትሽን፣ ልጅነትሽን፣ ደምሽን ባፈራሽበት በደከምሽበት ቤትሽ ላይ እኮ ውሽማ ሚስቱን ሄርሜላን እኮ ይዞ መጥቶ ከነሻንጣው እኮ ሊያስገባ ሞክሯል። ብዙ ነገር እኮ መከራ በልተሻል። ይሄ ሁሉ ነገር አይተናል አይደል? አሁን ግን የመጨረሻ ደረጃ ላይ ደርሰሻል። ውሳኔሽ ልክ ነው በቃ። እኛ ከጎንሽ ነን በቃ። አሁን የወሰንሽበት የደረስሽበት ውሳኔ ላይ እኛ ከጎንሽ ነን። እስከዛው ግን ማለት ነው ብዙንም ማንኛውንም የአብርሃም የሚባል ቤተሰብ ምንም አይነት ነገር እንዳታም በቃ። ሁላቸውንም ማመን የለብሽም በዚህ ሰዓት በቃ። ለአንቺ የሚጠቅምሽ ነገር የምር ለቤተሰብሽም ህልውና፣ ለአንቺም ህልውና፣ ለልጅሽም ህልውና፣ ለአእምሮሽ ለቀጣይ ህይወት ሰላም የሚበጅሽ ውሳኔ አሁን የደረስሽበት ነው በቃ። ውጭ ሀገር እኛም እንድትሄጂ እንፈልጋለን። ከጎንሽ እንድንሆን ነው የምንፈልገው። የእኛንም ድካም እንድታሳኪልን ማየት እንፈልጋለን። በነገራችን ላይ ቤተሰቦች እሷ ትዳሯን ፈታ ማየት አይደለም እኛ የምንፈልገው። ካልሆነ ግን ሩታ ሰው አላት፣ ቤተሰብ አላት፣ ጓደኞች፣ እኛ ወዳጆቿ እኮ እኛ ያለን ወንድሞቿ እኮ አለን እኛ አይደል እንዴ? እሷ ስትሰቃይ ስትረገጥ ማየት አንፈልግም እኛ። አንዴ በዚህ ጋር ፍርድ ቤት እላለሁ፣ አንዴ በሆነ ነገር ይላል፣ አንዴ በልጇ ይመጣላል። የመጨረሻ ውሳኔ ላይ ደርሰሻል። ጀግና ምርጥ ውሳኔ ነው የወሰንሽው። ማንንም ግን ሳታማክሪ ለማንም መውጫ መግባሽን ሳታሳውቂ ሹልክ ብለሽ ወደ ወሰንሽበት ሀገር ስም አይጠቀስም ስትገቢ ብቻ እንድታሳውቂ ነው የምፈልገው። ለአብርሃም አሁን ላይ በተለይ አሁን የእውነት እኔ መፈራለት አንድ ነገር አለ። በእውነት የዚች ልጅ ግን እኔ ሩታ መጨረሻው ያምራል። ምክንያቱም እኔ አብርሃም የእውነት እያደረክ ካለ ያለው ነገር ካልተመለስክ ወደ አንድ ነገር ምክንያቱም ሄርሜላ እኮ ተጋብቶ እንደማይቆይ እኮ ታውቃለች፣ ልቦና ያውቃል። ግን በሩታ መሸነፍን ስለማትፈልግ ገብቷቸዋል እንጂ የእውነት አብርሃም ሄርሜላ ልትወደው ትችላለች። አብርሃም ሊሆን ይችላል፣ ግን እሱም ሊወዳት እኮ ይችላል። ግን ሄርሜላ ጠንቅቃ ታውቀዋለች። አብርሃም እንደማያገባት አብረው እንደማይኖሩ ጠንቅቃ ታውቀዋለች።
እንደማያገባሽ እያወቅሽ እንደማይጠቅምሽ እያወቅሽ ለምን እድሜሽን ለምን ጊዜሽን ለምን እያባከንሽ እንደሆነ ለምን የሁሉ ዋጋ እየከፈልሽ እንደሆነ ለአንድና ለአንድ ጥያቄ ለመጨረሻ ጊዜ ለሄርሜላ ላንቺ አብርሃም ላንቺ ምንም እንደማይሆንሽ አብርሃም ካንቺ ልጅ እንኳን እንደማይፈልግ ግልጽ የሆነ ነገር ነው አይደል? ግን ጊዜሽንን ማቃጠል የሁሉ ነገር ሩታን ማስለቀስ ለምን የሁሉ ጊዜሽን መፍጀት እንደፈለግሽ ግን እኔ አልገባኝም። ኦዲየንስም ሁላችንም አልገባንም። ምክንያቱም ይኸውልሽ የሆነ ሰዓት ላይ የእውነት የምትጮይው ጩኸት እንኳን ለጆሮሽ የማይሰማበት ጊዜ ይመጣል። ብትጮይ እንኳን አይደለም ሰው ሄርሜላ አይደለም ሰው አይደለም ወዳጆችሽ አይደለም ከጎንሽ ያሉት ይቅርና የጮሽው ድምጽ ለራስሽ ለጆሮሽ እንኳን የማይሰማበት ጊዜ ይመጣል። የእውነት ነው። ይሄ የሚሆነው ግን ማለት ነው የሩታ እንባ ነው፣ የልዑል እንባ ነው። ምክንያቱም ግልጽ በሆነ ነገር ላይ ይሄ ሁሉ ነገር ዋጋ እያስከፈልሻት ያለሽው ነገር ለኔም ግልጽ ስላልሆነልኝ ማለት ነው። ስለዚህ ማንም እየመጣ ሩታ ላይ እንዲፈነጭባት ማንም እየመጣ ደግሞ ሩታ ላይ እንዲደንፋባት እኛ አንፈቅድ። ከዚህ በኋላ በቃ እሷም የለችም። ትንሽ ጊዜ ነው ሀገር ውስጥ የምትኖረው። ምናልባት ጥቂት ጊዜያቶች በቀናት ቁጥር ቢባል ልክ ነው ሀገር ውስጥ ልትቆይ የምትችለው። እስከዛው ድረስ ግን ማለት ነው ማስጠንቀቂያ እንዲሆንሽ ነው ይሄ ቪዲዮ እየሰራ ያለሁት። ሩታ እያንዳንዱ ነገር ሴክሬት በሆነ ነገር ለመጨረስ ለመፈጸም ሞክሪ፣ ለሚመጣብሽ ነገር ከዚህ በኋላ ምክንያቱም አንቺ የመጨረሻው ውሳኔ ላይ ደርሰሻል። ለሚመጣብሽ ነገር ከጎንሽ እንደሆንን አለንልሽ አለውልሽ ማለት እኔ በግሌ እፈልጋለሁ። አብርሃም ግን የምሬ ነው ማለት ምናልባት ጊዜው አልረፈደም፣ ጊዜው አሁን ነው። ምናልባት ንስሐ ገብታ ምናልባት ወደ ንስሐ ሄደ ምናልባት ነገሮች ሊስተካከሉ ምናልባት እግዚአብሔር ሊሰማህና ህይወት ሊሰምርና ልትረጋጋ ትችላለህ። ከዛ ውጭ ግን አሁን የሄድክበት መንገድ ግን መጨረሻው ግን ማለት ነው ሞት ነው ወይ እብደት ነው የሚጠብቀ ማለት ነው። ምክንያቱም የሴት ልጅ እንባ ያውም ህይወቷን ልጅነቷን መስዋዕት የከፈለችልህ የልዑል እናት የእውነት ማለት ነው አብርሃም የእውነት ህይወትህ እግዚአብሔር እንዲባርክልህ የምትፈልግ ከሆነ ለአንድና ለመጨረሻ ጊዜ ውሳኔን ተናግረሃል አይደለ? በቃ ከዚህ በኋላ እሷም አትሰማህም፣ ሩታ አትሰማህም። ከዚህ በኋላ አብርሃም ከዚህ በኋላ እግሯ ስር ወድቀ እየየ ብትል ሩታ አትሰማህም። ምናልባት ዛሬ ገፍታህ ሊሆን ይችላል፣ ግን ይሄ የምናገርበት ምክንያት ስላለኝ ነው። የሆነ ሰዓት ግን እየየ ብለህ ደምን ባመጠለቅስበት ጊዜ ይመጣል። ያኔ ግን አትሰማህም፣ እኛም ወንድሞቹ አንሰማህም። ይሄ የመጨረሻ ቪዲዮ ነው። ምክንያቱም በጣም ፎክረሃል፣ በጣም ገፍታሃታል፣ በጣም አሰቃይተሃታል። የሷን እንባ ስቃይ ግን ማለት ነው ታየዋለህ። የእውነት ማለት ነው። ቤተሰቦች እኔ አሁን አንድ መድረስ የምፈልግበት ቦታ አለ። ቤተሰቦች አሁን ማናገር የምፈልገው ሰው ስላለ ማለት ነው ወደዛ እንሄዳለን። ተከተለኝ ካሜራማን። ማናገር የምፈልገው ሰው አለ በሩታ ጉዳይ ማለት ነው ማግኘት የምፈልገው ሰው። ምክንያቱም ሩታ አሁን ወደ ውጭ ሀገር ልትሄድ ዝግጅቷን ጨርሳለች። በቃ ምክንያቱም በዘመዶቿም በጓዶቿም በወንድሞቿም የመጨረሻ ውሳኔ ላይ ስለደረሰች እኛ ደግሞ ይጠቅማታል ይበጃታል ብለን ያሰብነውን ነገር እንዲደርሳት ልናደርግ አንድ ቤት ደርሰናል። ማን ነው ምንድን ነው የሚለውን ነገር አብረን እናያለን። ካሜራማን ተከተለኝ።